አሁን የኛ ቤተክርስቲያን ይውላችሁ በአበባ በፍሬ በአትክልት በአዝሪት በደመና በመባረክ በነጓድጓድ በእያንዳንዱ ስነ ፍጥረት ነገረ ክርስቶስ የሚመሰጠርባት የሚነገርባት አያችሁ ቅዳሴ መላእክት የሚገለጥባት ክርስቶስ የሚሰበክባት ናት ማለት ነው። እመቤታችን በንጽህና በቅድስና በድንግልና መሰረት ላይ የበቀለች በጽድቅ ምድር ላይ የበቀለች ስለሆነ መጠውለግ መድረቅ ያላገኛት ናት ይላታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘአሰርገወሙ ለሰማያት በከዋክብት ወለምድርኒ በስነ ጽጌያት ሰማያትን በከዋክብት ያሸበረቀና ያደመቀ ምድርንም በጽጌያትና በሐመልማላት ያስዋበ የዘመናት ዘመናቸው የዓለማት ዓለማቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር አብ ከባሕሪ አባቱ ከእግዚአብሔር መንፈስ ቅዱስ ከባሕሪ ሕይወቱ ጋራ ከዘላለም እስከ ዘላለም ድረስ ቸር ስሙ የከበረ የተመሰገነ ይሁንልን። የእግዚአብሔር እናቱ የመለኮት አዳራሹ ረቂቅ ከተማው ወላዲተ አምላክ ድንግል ማርያም ሕይወተ ልቡናንና ስመ ክርስትናን ገቢረ ተአምራት ወመንከራትን ኃይሉ ከመመላእክትን ለማግኘት ምክንያት ሆናናለችና እግዚአብሔር እንዳከበራት መጠን ለእርሷም ክብር ምስጋና ይድረሳት። የክርስቶስ ቤተሰቦች ክርስቶስ የሞተላችሁ በሞቱ ሞታችሁን የገደለላችሁ በትንሣኤው ትንሣኤያችሁን በእርገቱ እርገቱን ያወጀላችሁ ክርስቲያኖች ሁላችሁም ምእመናንና ምእመናት እንደምን ከረማችሁ? እንደምን አላችሁ? ቸሩ እግዚአብሔር አምላካችን በድጋሜ የተመሰገነ ይሁንልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአገልግሎት ስርዓት የአስተምህሮም ስርዓት ቤተክርስቲያኗ በሚገርም ምስጢር የሚገርም የምስጢር ሙዳይ የትርጓሜ መሶበ ወርቅ ናትና የትርጓሜ አውድማ የምስጢር ማማ የምስጢር ከተማ የሆነች ስለሆነች ብሉይ ኪዳንና ሐዲስ ኪዳን እንደ ሰምና እንደ ፈትል የተስማሙባት እንደ ነፍስና እንደ ስጋ ተዋህደው የሚኖሩባት ቤተክርስቲያን ናት ቤተክርስቲያናችን። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች አሃት አብያተ ክርስቲያናት ከኦሪየንታልም ከምስራቅ ኦርቶዶክስ ከሌሎችም ኦርቶዶክሶች አሃት በተለይ በሃይማኖት በዶክትሪን ደረጃ በዶግማ በቀኖና ደረጃ አንድ ከሆኑን ወገኖቻችን ለየት የሚያደርጋት ጸጋዋ የኛን የኦርቶዶክስ ተዋሕዶ ቤተክርስቲያንን የዜማ ጸጋዋና በዜማ በኩል ያለው ሀብቷ ነው። የቅዱስ ያሬድ ስጦታ የሆነው ማለት ነው። ቤተክርስቲያኗ ሁላችሁም ክርስቲያኖች ምእመናን በተለይ ሊቃውንቱ የማህሌቱም የቤተ መቅደሱም ሊቃውንት እንግዲህ ይረዱታል። ምእመናን ግን የኛን ቤተክርስቲያን ከመድረክ እና ከሰንበት ትምህርት ቤት እንደው ከማህሌቱ ውጭ ከመስማት በዘለለ ወደ ውስጥ ያለው ምስጢሯን እየተረዳንላት አይደለም። የሊቃውንቱ የቅዱስ ያሬድ ዜማ የተዳፈነ እሳት ሆኗል። የተዳፈነ እሳት ሲገለጥ በላይ አመድ ተጭኖት ይኖራል። ግን በተገለጠ ጊዜ ሙቀትም አለው ብርሃንም አለው። ብርሃኑ ጨለማን ያርቃል፣ ሙቀቱ ደግሞ ብርድን ያስወግዳል ማለት ነው። እና የቅዱስ ያሬድ ዜማ ብዙ ጊዜ ምንም እንኳን ጸጋው ለሀገሪቱ ጸሎቱ ለሀገሪቱ የሚጠቅም ቢሆንም እንኳን ሀብትነቱን ግን ከሊቃውንቱ በዘለለ እንደው ምእመናኑ ምን ያህል ይጠቀሙበታል ተብሎ ቢጠየቅ ያን ያህል በፐርሰንት ቢገለጥም በጣም ጥቂት ነው። እና ቅዱስ ያሬድ የኛን ቤተክርስቲያን እንደው ድርና ማጓ በሆነው በድጓው ላይ
ቀሚሷም ካባዋም በሆነላት በምዕራፉ በጾመ ድጓው በሌሎችም በአምስቱ ጸዋትወ ዜማ ውስጥ ቤተክርስቲያኗን አሸብርቋታል፣ አድምቋታል፣ ከፍ እንድትል አድርጓታል። ብሉይ ኪዳኑን ሐዲስ ኪዳኑን ወደ ዜማ ትርጓሜ ያሳድጎታል። ከነ ቄርሎስ ከነ አፈወርቅ ከነ አትናቴዎስ ከነ ባስልዮስ በተለየ መልኩ የቤተ ክርስቲያኗ ድምፅ ተራራልና ኮረብታ ላይ ቆሞ እንደሚናገር ሰው ድምጿ እንዲሰማ አድርጎታል። በተመስጦ እንድታመሰግን አድርጓታል። ከኪሩቤልና ከሱራፌል ጋራ አገናኝቷታል። የዜማ እና ኢትዮጵያን ሰማይ ካደረጓት ሊቃውንት አንዱ ቅዱስ ያሬድ ነው። ቅዱስ ቄርሎስ በተረፈ ቄርሎስ ላይ በምናገኘው መጽሐፍ ላይ ግብፅን ሰማይ ሆነች ያሰኛት አንዱ ቅዱስ ቄርሎስ ነው። ተረፈ ቄርሎስ ላይ ስንመለከት ግብፅ ሰማይ ሆነች ይላል። ለምንድነው ሰማይ የሆነችው ከተባለ ፀሐይ ቄርሎስ ወጥቶባታልና እያለ ቄርሎስን በእንቁ መስሎ በፀሐይ መስሎ በትርጓሜው በሊቅነቱ በምስጢር አዋቂነቱ በሕይወቱ ግብፅ ሰማይ ሆነች በማለት ይናገርለታል። ይህ ቃል የተነገረ ክርስቶስ ሰው ሲሆን ነበረ። እንግዲህ አባ ጊዮርጊስ ዘጋስጫ አርጋኖን ላይ የሃይማኖት አበው አንድ ሊቅም ሰማይ ምድር ሆነ ምድር ሰማይ ሆነ ብሎ ነበር። አባ ጊዮርጊስም ቤተልሔም ጽርሐ አርያም ሆነች ብሏል። እንደውም ቤተልሔም ከጽርሐ አርያም በለጠች ብሏል አርጋኖሉ ላይ እና ምን ለማለት ነው? ቅዱስ ያሬድ ደግሞ ኢትዮጵያን ሰማይ ካደረጓት ሊቃውንት አንዱ ነው። ጽርሐ አርያም ካደረጓት የመላእክት ከተማ ካደረጓት በዜማው እርሱ የእኛን ቤተክርስቲያን ከትምህርት ሃይማኖት ጋራም ከስነ ፍጥረት ጋራም አዋህዷታል። ወቅቱን ከመንፈሳዊው አገልግሎት ጋር አገናኝቶታል። ቅዱስ ያሬድ በዜማው የደረሰውን ድጓ እያንዳንዱ በወቅት በአራት ከፍሎ እርሱ የተናገረውን ለእርሱ የተገለጠለት ሊቃውንቱ ደግሞ በየዘመኑ እያስማሙ ክርስቶስ እንዲመሰገንበት አድርጎታል። እንግዲህ ከዘመናት እግዚአብሔር መጽሐፍ ቅዱስ በሰፊው ከሚገለጥባቸው ክፍለ ዘመናት መካከል አንዱ ይሄ ክፍለ ዓመት መካከል አሁን ይሄ የመስከረም ወርና የጥቅምት ወር እስከ ጥር ያሉት አጠቃላይ እነዚህ ናቸው። ሌሎቹም ወራት እያንዳንዳቸው ምስክር ናቸው፣ ግን እነዚህ በተለየ ይገልጣሉ። የመስከረም ወር፣ የጥቅምት ወር፣ ሌሎቹም ወራት በሚገርም ሁኔታ እያንዳንዱ በምድር ላይ የሚበቅሉት እጽዋት፣ በምድር ላይ የሚበቅሉት አበባዎች ቀንሞሱ፣ ቀናንሞሱ፣ ሮማኑ፣ ጽጌረዳው፣ ከርካ እንጎታት፣ ትርንጎቹ፣ ሎሚዎቹ፣ ብርቱካኑ ሳይቀር ከርካ ምስለ እንጉታት ያለ ቅዱስ ያሬድ በድጓው ያመሰጠረው ማለት ነው። እያንዳንዱ በምድር ላይ ያሉት ዛፎች በአበባቸው በፍሬያቸው እንደገና ደግሞ በመዓዛቸው በሚያብቡት አበባ በሚያፈሩት ፍሬ በሚያለመልሙት ልምላሜ በእያንዳንዱ የሚገርማቸው ሰባክያን ሆነው ይቆማሉ። መጽሐፍ ቅዱስ ሆነው ይነበባሉ። አሁን በዚህ ወር በመስከረም በጥቅምት ወር የክርስቶስ ምሳሌ ሆኖ ክርስቶስን የሚሰብክ አበባ አለ። የእናቱ የድንግል ማርያም ምሳሌ ሆኖ ማርያምን የሚሰብክ አበባ አለ። እንደገና ደግሞ የነቢያት ምሳሌ ሆኖ ነቢያትን የሚሰብኩ ደግሞ ዛፎች አሉ። የሐዋርያት ምሳሌ ሆነው ሐዋርያትን የሚያሳዩ ሐዋርያትን ብቻ ሳይሆን የሐዋርያትን ስብከትም የሚያሳዩ ነቢያትን ብቻ ሳይሆን የነቢያትን ትንቢት የሚያሳዩ በምድር ላይ የበቀሉ እጽዋት፣ አትክልት፣ ጽጌያት የተገኙ ፍሬያት አሉ እና የኛ ቤተክርስቲያን ሊቃውንቱ እንዴት እንደሰፉት እንደ ድርና ማግ እንዳያያዙት የምትረዱት አሁን በምድር ላይ የሚታዩትን አበባዎች እያንዳንዱ በየስማቸው እየጠሩም በጥቅል መጠሪያነት ደግሞ ጽጌያት እያሉ ፍሬያት እያሉ ሮማኑን፣ ቀንሞሱን፣ ቀናንሞሱን እያንዳንዱን ስሙን እየጠሩ ከዚያ የሚገኘውን ደግሞ አበባውንና መዓዛውን ደግሞ
በትርጓሜው እየመሰሉ በምስጢሩ እየመሰሉ በወንጌል በኦሪት እየመሰሉ ከቤተ ክርስቲያኗ አገልግሎት ጋር አስማምተው እንደ ድርና እንደ ማግ አዋህደው ገልጠውታል። ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልዩ የሚያደርጋትም ይሄ ወቅቱ ራሱ ወቅቱ ወንጌል መሆኑ ነው። በቤተ ክርስቲያን ወቅቱ ራሱ መጽሐፍ ቅዱስ ሆኖ መገለጡ ነው። አሁን ከመስከረም 1 ጀምራችሁ ከሚያልቀው ዘመን እስከ ተጀመረው ዘመን ካለቀው ዘመን እስከ ተጀመረው ዘመን ካለፈው ክረምት እስከ ተተካው በረከት ካለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት ለምራዊያት ብሎ ምራት ወልድ ሆይ ወረደ ውስጥ ተገነት። አሁን ይሄ ከቅዱስ ያሬድ ከሊቁ የመጣ ነው። ድጓው ላይ ድጓ ዘጽጌ ላይ አያችሁ። ካለፈ ክረምት ክረምት አለፈ ቆመ በረከት በረከት ተተካ ማለት ነው። ተተካ ለማለት ነው። ቆመ ተተካ። አሁን በረከት ተተካ። አሁን በዚህ ክረምት አለፈ በረከት ተተካ። ሙሽሪት ሙሽራዋን እንዲህ አለችው። ምን አለችው? ልጅ ወንድሜ ወደ ጓሮ ወደ ገነት ወደ ጓሮ ወጣ አለች። ድጓው ላይ ያለውን የማህሌተ ጽጌ መግቢያ አድርገው አምጥተውታል። አሁን ቤተክርስቲያኗ ይሄንን በጽጌ ወራት በሰፊው በማህሌቱ ተገልጠዋለች። በአገልግሎት በዜማው ሊቃውንት በተደጋጋሚ በስመ ለዓለም በግዚቅ ያለፈ ቀጥታ ቃል በቃል ባይገኝም እንኳን ግን በየቦታው ይገኛል ጽጌ እስከሚያልቅ ድረስ። አሁን ይሄ ምንድነው ከተባለ ይሄውላችሁ መጽሐፍ ቅዱስን ወዴት አወረዱት? ወዴት ወሰዱት? የመጽሐፍ ቅዱስን ምስጢር በስነ ፍጥረት ገለጡት። ስነ ፍጥረትን በመጽሐፍ ቅዱስ ገለጡት። አያችሁ። ዘመኑ ሲያልቅ ዘመኑ ሲቀበል ያለፈው ዘመንና አዲሱ ዘመን የኦሪትና የወንጌል ምሳሌ እንደሆነ ሁሉ አሁን ደግሞ የሚታየው ፍሬ አበባ የሚመጣው ፍሬ አሁን እየታየ ያለው አበባ ይሄም እያንዳንዱ ወንጌል ነው። እያንዳንዱ ምስጢር ነው። ለምሳሌ ወደፊት አሁን የዳር ወር ሲመጣ የታይሳስ ወር ሲመጣ እያንዳንዱ ወሩ በወሩ ውስጥ ያለው በሳምንቱ ውስጥ ያለው ሰባኪ ሆኖ ይቆማል። ወንጌል ሆኖ ይቆማል። ምድር ላይ የሚታየው በረከት ማለት ነው። ደመናቱ፣ መባረቅቱ፣ ነጎድጓዱ፣ አዝሪቱ፣ አትክልቱ እነዚህ ሁሉ በቤተ ክርስቲያን ስብከቶች ናቸው። ሰም ብቻ አይደሉም፣ ወርቅነትም አላቸው። ምስጢር አላቸው። ምስጢር አላቸው። አያችሁ ሙሴ ሰማይና ምድርን በኦሪቱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሰማይና ምድር ተፈጥረው ከነበረ በኋላ ነው ይሄንን የተፈጠሩትን ሰማይና ምድር ነው እንዲያላችሁ። አሁን ሰማይና ምድር በሰፊው ወደ ምስጢር ሲተነተን በሰፋ ያለ ምስጢር አለው። ያው አሁን ወደዚያ አይደለም ትልቁ ነገራችን ምንድነው ግን አሁን ህዳር ላይ ስንመለከት ምኩራብ አለ፣ መጻጓዕ አለ፣ ደብረ ዘይት አለ። በህዳር ውስጥ ይሄ የክርስቶስ ጥንቱ ነው። በዚያ ውስጥ የክርስቶስ በስጋዊ ወራት የሰራቸው ስራዎች ይገለጣሉ። ቆየት ይልና ደግሞ እንደገና ስብከት ኖላ ብርሃን ኖላዊ እያለ ይቀጥላል። አያችሁ ታኅሳስ ላይ ደግሞ ምኑን ስብከት ብሎ የነቢያት ትንቢታቸው እዚያ ላይ በሰፊው ይታያል። ኖላዊ ብሎ የክርስቶስ እረኝነት በረኝና በረኛ ተመስሎ የተገለጠው ክርስቶስ በብርሃን ተመስሎ የተገለጠው ክርስቶስ በሰፊው በቤተ ክርስቲያኑ ይገለጣል። አያችሁ እንደዚያ ቆየት ይልና ደግሞ ምን ይመጣል? መራዊ ይመጣል። አሁን መራዊ ደግሞ ምንን ያሳያል? አሁን መራዊ ታኅሳስ ሲያበቃ ነው፣ ጥር ሲገባ ነው የሚሆነው። መራዊ ሙሽራ ነው። ጻው ተቀበሉ መራዊ ትላለች ቤተክርስቲያኑ አገልግሎታ። ሙሽራው መጥቷልና ውጡ ተቀበሉ ትላለች። ንትቀበል መራዊ ሰማያዊ ሙሽራ እንቀበል ትላለች። ከዚያ በሀገሯ ደግሞ ምን የሙሽሮች ወራት ነው። የሚገርም አያችሁ ሰርጉ ይመጣል። ከዚያ በኋላ አሁን በሰርጉ ቤት ከዚያ ምን አለ? በሰርጉ ቤት ድግስ አለ። ራሱ ሰርግ ቤት አለ። ያ ሰርጉ ቤት ራሱን የቻለ የቤተ ክርስቲያን ምሳሌ ነው። በሰርጉ ቤት ያለው ሙሽራ የክርስቶስ ምሳሌ ነው። ሙሽሪት ደግሞ የቤተ ክርስቲያን ምሳሌ ናት።
እንዲህ እያለ ይቀጥላል። በሰርጉ ወራት ምን አይነት አገልግሎት አለ በቤተ ክርስቲያኗ? ስለ ሙሽራው የሚናገር፣ ስለ ሰርግ ቤት፣ ስለ ሙሽሪት፣ ስለዚያ የሚናገር አገልግሎት አላት። ማህሌቱ ላይ በማህሌቱ ሊቃውንቱ ይህንን የሚያመሰጥር በሀገሪቱ ያለውን የሚያመሰጥር የሚገልጥ አገልግሎት ያገለግላሉ። ካህናቱን እንደዚሁ ከዚህ ጋር የተያያዘ ቅዳሴ ይቀድሳሉ። ኪዳኑ፣ ቅዳሴው፣ ማህሌቱ ከዚህ ጋር የተያያዘ ይሆናል። እነዚህ እየቆየ ይሄዳል። አያችሁ፣ ከዚያ በኋላ ቅበላ ይመጣል። ቅበላ ሙሽራውን የመቀበል ወራት። ያ ደግሞ በሀገራችን ሙሽሮች ሲመጡ ሙሽራውን የሙሽራው ዘመዶች እንደሚቀበሉት ሁሉ ሙሽራው ክርስቶስን ደግሞ ዓለም እንድትቀበለው የሚሰበክበት ወራት ነው። የሚሰበክበት ወራት። ስለዚህ አያችሁ ሀገሪቱ የሙሽሮችን ወራት እንኳን የሙሽራው የክርስቶስ ነገር በሚሰበክበት ወራት አበስጥረውታል ማለት ነው። እንዲህ ያደረጉ ነው የሰፉት። ይሄ በጾም ወራት ስለ ጾም ንጹም ጾም ሆነ ተፋቀ ጾምን እንጹም እርስ በርሳችን እንዋደድ የሚል ስለ ጾም የሚሰብክ ጾም ልጓም ፍሬ አጣው ጾም የሚል ጾም ልጓም ናት ፍሬዋ ደግሞ ጣፋጭ ነው እያሉ ጾምን የሚሰብክ ጾምን የሚገልጥ ዜማ ይዜማል፣ ማህሌት ይቆማል፣ ወንጌል ይነበባል። የጾም ወንጌል አያችሁ። ስለዚህ ምንድነው እየተናገርን ያለ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ወደ ማህሌቱ ስትሄዱ በጾም ወራት ስለ ጾም የሚዜም፣ ወደ ካህናቱ ሰዓታት ቦታ ስትሄዱ ደግሞ እንደገና ንባቡ ስለ ጾም የሚናገር፣ ከቤተ መቅደሱ ድምፅ ስትሰሙ ደግሞ ቅዳሴ ውስጥ ነገረ ጾም፣ ምስጢረ ጾም፣ የጾም ነገር፣ የጾም ምስጢር የሚመሰጠርበት ይሆናል። አጠቃላይ እያንዳንዱ የማህሌቱ ውበት፣ የቤተ መቅደሱ ድምፅ፣ የካህናቱ ድምፅ፣ የቤተ ክርስቲያኑ የቅጽሩ ድምፅ አጠቃላይ ጾም ይሸታል። መዓዛ ጾም ይታይባታል በቤተ ክርስቲያኗ ማለት ነው። ስለዚህ በህዝቡ ዘንድ ያለውን በቤተ ክርስቲያን ውስጥ ትገልጠዋለች ማለት ነው። በጾም ወራት ጾሙን የሚገልጥ በጸደይ ጸደይን፣ በሐጋይ ሐጋይን፣ በክረምት ክረምትን የሚያሳይ አገልግሎት አላት። አያችሁ። ስለዚህ ደመናት በሚታዩበት ወራት ደመናን የሚገልጥ፣ ዝናማት በሚዘሙበት ወራት ዝናማትን የሚገልጥ፣ እያንዳንዱ ወቅቱን የሚገልጥ ትምህርት በቤተ ክርስቲያን አለ። ትምህርት ብቻ አይደለም፣ በወቅቱ ክርስቶስ እንዲመሰገንበት እንዲገለጥበት ክርስቶስን እየመሰሉ ነው ሊቃውንቱ የገለጡልን። በፀሐይ እየመሰሉ፣ በደመና እየመሰሉ፣ በዝናብ እየመሰሉ፣ በፍሬ በአበባ ልክ እንዳሁኑ ማለት ነው። አሁን ለምሳሌ በአበባ በፍሬ ሰፊው ክርስቶስ የተመሰለበት ወቅት ነው ይሄ ወቅት። ስለዚህ ክርስቲያኖች የኛ ቤተ ክርስቲያን እንደዚህ ናት። አመቱን እያንዳንዱን ብትመለከቱ ይሄው ነው። ዘር ላይ ስትሄዱ ዘር ሊዘራ ወጣ ይላል። ከዚያ ዘሪው ማነው ይላል። ዘሩ አለ፣ መሬት አለ። ከዚያ መሬቱ ልብ እንደሆነ፣ ዘሩ የእግዚአብሔር ቃል እንደሆነ፣ ዘሪው ካህኑ አንድም ክርስቶስ እንደሆነ ይተረጉማሉ። ስለዚህ በዚህ ውስጥ ማለት ክርስቶስ አለ። ዘሩን በማብቀሉ ክርስቶስ ይነገራል። ስለዚህ በደመና ወራት ስለ ደመና ስታዜም ደመና የሰጠውን ጌታ ታስባለች አብራየው። በዝናም ወራት ስለ ዝናሙ ደምፀ ገሪው ለዝናም ትላለች። የክረምት መግቢያ ላይ የክረምቱ ዱካ የዝናም ዱካው ተሰማ ኮቲው ተሰማ ትላለች። ክረምቱን መግቢያው ላይ ማለት ነው። መዝሙሯ እንዲያርጋ ታቀርባለች። ስለዚህ ያየ ዝናም ሲመጣ ግን የዝናም ኮቲው ተሰማ ካለ በኋላ ምን ይላል? ይሁበነ ዝናም በጊዜው፣ ዝናብን በጊዜው ይሰጠናል። አያት ዝናም ሰጪው ይገለጣል ማለት ነው በዚህ ውስጥ። ስለዚህ ዝናቡ ሲዘንም በዝናቡ በኩል የዝናሙ ጌታ ብሎ ይገለጣል ማለት ነው። አያት ከዚያ ደመናው ሲታይ ደግሞ በደመናው ዜማ ታዜማለች እቺ ቤተክርስቲያን። የአርግ ደመና ተማጽነፈ ምድር ወገበር መብረቀ ትላለች። አያት ደመናን ከምድር ዳርቻ ያወጣል። ይህንን ዚያቁሮ በደመና ለማይ ይላል አራራቱ ላይ። ደመናውን ውሃውን በደመና የሚቋጥረው ይላል። ስለዚህ ምን እያደረገ ነው? ማን ነው ውሃውን በደመና የሚቋጥረው? እግዚአብሔር ነው አይደል? አምላክ ነው ይሄን የሚያደርግ። አያት ስለዚህ ተመልከቱ። ስለዚህ ደመናው በደመናው ወራት ስለ ደመናው ታዜማለች፣ ትቀኛለች። ደግሞ ቅኔዋም ያው ይሆናል አጠቃላይ። ስለ ደመናው ስትቀኝ ግን ምን እያደረገች ነው? ደመናን የሰጠን ጌታ ምን ትለዋለች?
ታመሰግነዋለች ማለት ነው። በዘር ወራት ዘርን የሚያበቅልን ጌታ፣ በደመና ወራት ደመናትን የሚሰጥ ጌታ፣ በዝናብ ወራት የዝናሙን ጌታ፣ በፀሐይ ወራት የፀሐይን ጌታ፣ በጽጌ ወራት የአበባዎችን ጌታ፣ በፍሬ ወራት የፍሬያትን ጌታ አብራ ታመሰግነዋለች፣ ታዜመዋለች፣ ትቀድሰዋለች፣ ታመሰግነዋለች። ማን? የኛ ቤተክርስቲያን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ዓመቱን በሙሉ ታመሰግነዋለች። ዓመቱን በሙሉ ወቅቱ ራሱ ሲመጣ ማለት ነው ክርስቶስን ይዞ ነው የሚመጣ። እያንዳንዱ ምድር ሁሉ ክረምቱ ክርስቶስን ጸንሶ ነው የሚመጣ። እያችሁ ጸደይም ነገረ ክርስቶስን ይዞ ነው የሚመጣ። ሐጋይም ነገረ ክርስቶስን ጸንሶ ይመጣል። አያችሁ ዘር በዘር የተመሰለውን የአብርሃም ዘር በዘር አሕዛብ ሁሉ ይባረካሉ የተባለውን ክርስቶስን ይዞ ነው የሚመጣ። ዘር ሲመጣ አበባ ሲመጣም ክርስቶስን ጸንሶ ነገረ ክርስቶስን ጸንሶ ነው የሚመጣ። ታያችሁ በዚያ በአበባው ክርስቶስ ተመስሎ ስለሚመሰገንበት ማለት ነው። ፍሬም ሲመጣ ክርስቶስን ነገረ ክርስቶስን ጸንሶ ነው የሚመጣ። ምስጢረ ክርስቶስን ነገረ ማርያምን ይዞ ነው የሚመጣ። ነገረ ነቢያትን ነገረ ሰማዕታትን ይዞ ነው የሚመጣ። እያንዳንዱ ስነ ፍጥረት ማለት ነው። እና በጣም ይገርማችኋል። ይህ የጽጌ ወራትም ይሄንን የያዘ ነው ለማለት ነው ሲጠቀለል። ስለዚህ ቤተክርስቲያኗ ወቅቱን ቀድሰዋለች። የኛ ቤተክርስቲያን ወቅቱን ቀድሰዋለች፣ ዘመኑን ቀድሰዋለች፣ ወራቱን ትቀድሰዋለች፣ ዘመናቱን ሁሉ ትቀድሰዋለች። ታውቃላችሁ ሁላችሁም እንግዲህ ዘመን ይቀደሳልም ይረክሳል። አሁን ዘመን ይቀደሳል ይረክሳል ማለት ፀሐዩ ጨረቃው ማለትና ሌሊቱ ይሄ ማለት አይደለም። እንግዲህ የተረገመ ዘመን አይደል? እነ ኢዮብ የተወለዱበት ዘመን ረግመዋል፣ ዓመተ ፍዳ ተብሏል። ያ አሁን ግን የኛ ቤተክርስቲያን ወቅት ሲመጣ ወቅቱን የክርስቶስ ምሳሌ ቅድም የዘረዘርኳቸው ምሳሌዎች በማድረግ ለነዚያ ክርስቶስን የሚገልጡበትን ምስጢር እያወጣች ክርስቶስን ትገልጥበታለች ማለት ነው። እያንዳንዱን ስነ ፍጥረት ቤተክርስቲያን ክርስቶስን እንዲያሳይ ነው የምታደርገው። እንዲያሳይ ታሳይበታለች፣ ትገልጥበታለች፣ ትሰብክበታለች። አያችሁ አሁን እነዚህ የተደረደሩ መጻሕፍት አሉ። እነዚህ መጻሕፍት ከዚህ ከመጽሐፍ ቅዱስ እያንዳንዱ ገብቼ ጥቅስ ባወጣ ነገረ ክርስቶስን የሚያሳይ ነገረ ማርያም የሚያሳይ ነገረ ሥላሴን የሚያሳይ ነገረ ቅዱሳን የሚያሳዩ ማውጣት ይቻላል እዚህ ውስጥ ማለት ነው። ቤተክርስቲያኗ ደግሞ በዚህ ውስጥ ያለውን አስተምሮ ወዴት ወሰደችው ማለት ወደ ስነ ፍጥረት ወሰደችው። አያችሁ ወደ ወቅት ወሰደችው። ወቅት ብቻ አይደለም፣ ወቅቱ የሚያመጣቸው በምድር ላይ ወደሚገኙት ስነ ፍጥረት አሳደገችና ማለት ነው። አሳደገችና እነዚያን ሁሉ እንዲገልጡ አድርገው ቤተክርስቲያን ስል ሊቃውንቱ ሲተረጉሙ ማለት ነው። አየህ ሲያመሰጥሩ ሲተረጉሙ ከነቢያት ከሐዋርያት ያገኙትን አስተምሮ ይህንንም ሲያመሰጥሩ ወቅቱ ራሱ ምድር ላይ የሚበቅለው አየራት ላይ የሚታዩ እያንዳንዱ ስነ ፍጥረት አያችሁ መጸው የሚያመጣው ይሄ አሁን እመቤታችን ማርያም ጽጌ ዘእብሬትኪ መጸው ይላል አባ ጽጌ ድንግል ተራሽ ዘመነ መጸው የሆነልሽ ማርያም አበባ ሆይ ይላታል። አያት ማርያም አበባ ሆይ አምእዚ ጺአቴ በዘዚ አኪ አፈው ወቀስም ይልሳቴ በፍቅርኪ ጽው ይላል። ምን ማለት ነው? ማርያም አበባ ሆይ ጺአቴ ሽታዬን ወይም ክርፋቴን የተበላሸው ሕይወቴን አለ በአንቺ መዓዛ አልጫነቴን ደግሞ እንደገና በፍቅርሽ ጨውነት አጣፍጨው ይላል። ማንን? እመቤታችን። ስለዚህ እመቤታችን ማርያም ማለት ነው። እመቤታችን ማርያም ምንድናት ከተባለ አልጫነታችን በፍቅሯ ጨውነት የጣፈጠባት የተበላሸው ደግሞ የከረፋው ኃጢአት ያጎሰቆለው ያረከሰው ያገመው ያበላሸው ባህሪያችን ማንነታችን ደግሞ እንደገና በመዓዛዋ የጣፈጠባት ናት ማለት እመቤታችን ማርያም ማለት። ይህን መረዳት አለበት ሁሉ ክርስቲያን። ይኸውላችሁ አሁን ለምሳሌ ሔዋን በደለችና ዓለምን ሁሉ በኃጢአት ምክንያት መጥፎ መዓዛ እንዲኖረው አደረገችው። ልጆቿ ሁሉ ርክሰት በኃጢአት ረግረግ እንዲዋጡ መዓዛ ንጽህናቸው መዓዛ ቅድስናቸው
የረከሰ እንዲሆን ሰቆራረ ኮንክሙኒ እስራኤል ሆይ አጸያቢ ሆናችሁብኝ እስከ ማለት እንዲደርሱ አደረገቻችሁ። ምክንያቱም የእናታቸው መዓዛ ነው ወደ ልጆቹ የሚል። በነገራችን ላይ አረጋዊ መንፈሳዊ የህፃን መዓዛ የእናቱ መዓዛ ነው ይላል። ያን ህፃን መዓዛ ከእናቱ ጉያ ስለሚውል ከእናቱ ደረት ተጣብቆ የእናቱን ጡት እየጠባ ነው የሚውለው እና ህፃኑን ቀረብ ስታዩት የእናቱ ጠረን በውስጡ ይገኛል ማለት ነው። ህፃኑ እና የሔዋን ጠረን ነበረ። የሔዋን ልጆች እንዳለ ይዘዋቸው የነበረው የእናታቸው መዓዛ ማለት ነው። የመርገሟ ጠረን፣ የመርገሟ ሽታ፣ የበደሏ የኃጢአቷ ያ ማለት ነው። ያ ነበረ ልጆቹ ሁሉ የነበራቸው መዓዛ የእናታቸው መዓዛ ነው። ያ መዓዛ ደግሞ ምን ያለ ነበረ? የተበላሸ መዓዛ ነው የነበረ። ስለዚህ የእናታቸው የሔዋን መዓዛ ትውልዱን ሁሉ በክፉ መዓዛ እንዲኖረው አደረገው። ለምሳሌ ወደ አንድ ጓሮ ብትሄዱ፣ ወደ ተክል ቦታ ብትሄዱ ገነት ይለዋል ጓሮን። በነገራችን ላይ እመቤታችን በተደጋጋሚ ገነት እጹት ይላታል። ሰሎሞን የታጠረች ጓሮ ብሏት ስለነበረ ማለት ነው። ስለዚህ በጓሮ ደግሞ ምን ይገኛል? ተክሎች ይገኛሉ አይደል? እጽዋት ይገኛሉ፣ መዓዛ ይገኛል። ከነዚያ ደግሞ እመቤታችንም በጓሮ የሚመስላት ከጓሮ ተክሎች እንደሚገኙ ከተክሎች ደግሞ እንደገና መዓዛ እንደሚገኙ ሁሉ ነው። ከታጠረችው ጓሮ ከእመቤታችን ደግሞ ተክል ክርስቶስ ተገኘ። ከክርስቶስ ከተክሉ ደግሞ እንደገና መዓዛ ንጽሕና፣ መዓዛ ቅድስና ተገኘ ማለት ነው። ስለዚህ እመቤታችን በገነት ትመስላለች። እንደውም እመቤታችን ቅዱስ ኤፍሬምን ኦገነት ነባቢትም ይላታል። በተናጋሪዋ ገነት ማለት ነው። ምክንያቱም በገነት አዳምና ጌታ ይነጋገሩበት ነበር፣ ግን ራሷ ገነት ግን አትናገርም ነበር። እመቤታችን ግን አዳም ገነትን አጥቶ ወደዚህ ዓለም ሲመጣ እመቤታችን ራሷ ደግሞ ሌላ ገነት ሆና ነው የተገኘችው። አሁን ተመልከቱ፣ አዳም ገነትን አጣና ወደዚህ ምድር መጣ። እመቤታችን ደግሞ ምን ብላ ገነት ሆና ተገኘች። ልጨምርላችሁ፣ አዳም ከገነት ሲወጣ በገነት ምን ነበረ? ዕፀ ሕይወት ነበረ አይደለም? ዕፀ ሕይወት ነበረ። የገነት መዓዛዎች ነበሩ፣ ብዙ መዓዛ ነበረ በገነት ማለት ነው። አንድ ጊዜ ካሸተቱት ለ2 ሳምንት ለ3 ወር የሚቆይ መዓዛ ነበሩ በገነት ውስጥ ያሉ እጽዋት እና አዳም ዕፀ ሕይወትን ታድሶባት የሚኖረው ያንን ትቶት ወጣ። ስለዚህ ዕፀ ሕይወት ስለሚያስፈልገው ከገነት የሚገኝ ዕፀ ሕይወት ስለሚያስፈልገው በገነት ፈንታ ኦገነት ነባቢት የተባለችው እመቤታችን ገነቱን ተገኘች ማለት ነው። ተመልከቱ አሁን እንግዲህ ስለዚህ በዕፀ ሕይወት ፈንታ ደግሞ ከፈልን ዳግመ እንብላ ዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት ዘንድ እንበላ ዘንድ አደለን ያለው ቅዱስ ኤፍሬም በዕፀ ሕይወት ፈንታ ክርስቶስ ወይም የክርስቶስ ቅዱስ ሥጋ ክቡር ደም ሆነልን ማለት ነው። ዕፀ ሕይወቱ ከገነት እንደሚገኝ ዕፀ ሕይወት ክርስቶስ ደግሞ ከነባቢት ገነት ከድንግል ማርያም ተገኘ። አያችሁ፣ አዳም ገነትን በማጣቱ ቦታዋን በማጣቱ ብቻ አይደለም ያዘነ፣ በገነት ውስጥ የነበረውን ዕፀ ሕይወትንም በማጣቱ ነው እንጂ። አያችሁ፣ ዕፀ ሕይወትን በልቶት ዘላለማዊ የሚሆንበትን ማለት ነው። ስለዚህ ከገነት ሲወጣ ዕፀ ሕይወትን አጥቶ ነበረ። ገነትን ሲያጣ ገነትን ድንግል ማርያምን ሲያገኝ ደግሞ ዕፀ ሕይወቱን ማብራ አገኘው ማለት ነው። ማንም ክርስቶስን በገነት የሚገርማችሁ 4 አፍላጋት አሉ። እንግዲህ ኦሪት ላይም ተገልጦ የምናገኘው ግዮንን አባይን ጨምሮ ማለት ነው። ግዮን፣ ጤግሮስ፣ ኤፍራጥስ፣ ኤፌሶን የምንላቸው እነዚህ 4 አፍላጋት አሉ። እነዚያን ትቷቸው ወደዚህ ምድር መጥቶ ነበር። እነዚያ ከዕፀ ሕይወት ስር ነው የሚፈልቁት። ስለዚህ እመቤታችን መጣች፣ ዕፀ ሕይወትን አበቀለችው። እሱም ክርስቶስ ነው። ዕፀ ሕይወት ሲበቅል ደግሞ ከዕፀ ሕይወት ስር እነዚያ 4 አፍላጋት እንደሚመነጩ ከዕፀ ሕይወቱ ከክርስቶስ ስር ደግሞ 4 ወንጌላውያን ፈለቁ ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ እነዚህ ዓለምን የሚያጠጡ ናቸው። እነዚያ ወንዞች በገነት ያሉት እነዚህም ደግሞ እንደገና እነዚህ ደግሞ 4 አፍላጋት ዓለምን ልቡን የሚያጠጡ ማለት ነው። ህሊናውን የሚያረሰርሱ 4 አፍላጋት ወሐይስተ ወንጌል ያጉዳ ለኢየሩሳሌም ማርባይቱ አፍላጋት ማቴዎስ፣ ረድቶ፣ ማርቆስ፣ መንክራቶ እያለ ቅዱስ ያሬድ የወንጌሉ ጅረቶች ወይም ምንጮች ቤተ ክርስቲያን የከበቧት የወንጌል ጅረቶች ይላቸዋል። 4 አፍላጋት፣ 4 ወንዞች፣ 4 ምንጮች፣ 4 ወንዞች የተባሉ እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። እነዚህ ደግሞ የት ላይ ፈለቁ?
ከዕፀ ሕይወቱ ከክርስቶስ ስር። ዕፀ ሕይወቱ ከየት ተገኘ? ከገነታችን ከድንግል ማርያም። ገነት ድንግል ማርያም ሆነች። ስለዚህ ድንግል ማርያም ገነት ስትሆን ዕፀ ሕይወትን ያበቀለች ናት ማለት ነው። ገነት ስትሆን ምንን ያበቀለች ናት? ዕፀ መዓዛን ያበቀለች ናት። ዕፀ መዓዛ ናት። ስለዚህ ክርስቶስን ያበቀለችልን ጓሮ ትሆናለች። በጓሮ አንድ ዕፅ ብቻ አይደለም የሚገኘው፣ ብዙ እጽዋት ብዙ ተክሎች ይገኛሉ ማለት ነው። ግን ይኸውላችሁ ተክሎች እጽዋት ያሉበት ጓሮ በገቡበት ጊዜ አካባቢውን በመልካም መዓዛ ይቃኘዋል፣ ያውደዋል ማለት ነው። ያውደዋል። አሁን ከዚህ ቤት ለምሳሌ አንድ ሰው ጥሩ ሽቱ ተቀብቶ ቢመጣ ወይም መልካም ጥሩ ሽቱ ያለው ልብስ ለብሶ ወደዚህ ቢገባ ይህን ቤት ምን ያደርገዋል? በመልካም መዓዛ ይሞላዋል ማለት ነው። ነገር ግን ክፉ ጠረን ያለው ቢገባሳ አሁንም እንደዚሁ በክፉ ያውደዋል፣ ይቃኘዋል ቤቱን። አያችሁ፣ እንደዚህ ነው የሆነ። ሔዋን ዓለሙን በሙሉ በክፉ በኃጢአት በርክሰት በበደል በመርገም መዓዛ እንዲጎሰቁል አደረገችው ማለት ነው። እንዲበላሽ እንዲሸት አደረገችው። እመቤታችንስ ምንድን ነው ያደረገችው? አየህ፣ እመቤታችን ስትመጣ ግን ምን አደረገችው? ያን የተበላሸው መልካም መዓዛ ሆና መጣች አይደለ? ከእሴይ ስር የተገኘ ልክ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ጀምረን ስንመለከት እንደገለጠው እመቤታችን ተወጽበት ነው ስለ እሴይ ይላል አይደል? አበባ ከእሴይ ስር በትር ከእሴይ ስር ትወጣለች፣ አበባም ከግንዱ ይወጣል ይላል ነቢየ እግዚአብሔር ኢሳይያስ። ስለዚህ ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ያን ሲገልጥ ምን ቱቱ ጸሐተ በትር ምስለ እሴይ ይላል። ቆይ እስቲ የበትር ከእሴይ ስር መውጣት የአበባ እስከ ግንድ መውጣት ምንድን ነው ይልና ምን ሊሆን ይችላል? የክርስቶስ ከድንግሊቱ መወለድ ነው እንጂ ይላል መጽሐፈ ምስጢር ላይ። ስለዚህ ምንድን ነው ልላችሁ የፈለኩት መሰላችሁ? ስለዚህ እመቤታችን ነው ከእሴይ ስር ከዳዊት አባት እሴይ ስር የተባለ ስር እንግዲህ የሚባለው ነገድ ዘሩ ነው፣ ነገዱን ነው። አየህ፣ ከእሴይ ተወለደች። አበባ ክርስቶስ ደግሞ ከበትሯ ወጣ ማለት ነው። ስለዚህ አበባውን ያበቀለችልን በትሯ ናት፣ ዛፏ ናት። ማን? ድንግል ማርያም። በጣም ይሄ ብቻ እንዳይመስላችሁ እመቤታችን ነው። እመቤታችን በወንዞች አጠገብ የበቀለች መልካም ዛፍ ናት። ቅዱስ ያሬድ ድጓው ላይ ምን ይላታል መሰላችሁ? ዕፅ ዘበቆለት ሀበ ሙሐዘ ማይ ፍሬሃ ሰናይ አዳም ለርእይ ማርያም ታይካ በምድር ወታይካ በሰማይ ይላታል። ሲተረጎም ምን ማለት መሰላችሁ? ይሄ አባ ጽጌ ድንግል ጋራ በዚህ ትርጓሜ ተገናኝተዋል። ዕፅ ዘበቆለት ሀበ ሙሐዘ ማይ ይላል። በውሃ መፍሰሻ አጠገብ በውሃ መውረጃ ወይም በውሃ መፍሰሻ አጠገብ የበቀለች መልካም ዕፅ ማርያም ማለት በውሃ አጠገብ የበቀለች ዕፅ ማርያም ፍሬሃ ሰናይ ያለ ፍሬዋ መልካም ነው። አዳም ለርእይ ለማየትም የተዋበች ናት። ማርያም በምድር አዳራሽ በሰማይ አዳራሽ በምድር መልፈኝ በሰማይ መልፈኝ ናት ይላል። ማንን ነው እንዲህ ያላት? ዕፅን የት ላይ የበቀለች? በውሃ አጠገብ የበቀለች። ከውሃ አጠገብ የበቀለ እንተ ትክልት ሀበ ሙሐዘ ማይ ያለውን ነው ዳዊት በነገራችን ላይ በመዝሙሩ ላይ እንተ ትክልት ሀበ ሙሐዘ ማይ ቃሉን በመዓልትም በሌሊትም የሚያነበሰው ምን ይመስላል ያል እንተ ትክልት ሀበ ሙሐዘ ማይ ብሏት ነበር። እንተ ትክልት ስለዚህ በውሃ አጠገብ የተተከለች ተክልን ይመስላል። ያ አይጠወልግም አይደርቅም። ለምን? ያለው ከውሃ አጠገብ ነዋ። ሁልጊዜ ውሃ ይጠጣል። አየህ፣ ሁልጊዜ ቅጠሉም አይጠወልግም፣ አበባውም አይደርቅም፣ ፍሬውም አይረግፍም። ያለው ከውሃ አጠገብ ነው ማለት ነው። ድንግል ማርያም ደግሞ ከውሃ አጠገብ የበቀለች ተክል ማለት ነው። ከውሃ አጠገብ የበቀለች ተክል ባት ፍሬዋም አይረግፍ፣ አበባም አይጠወልግ፣ መጠውለግ የሌለባት በዚያ ያችን ትመስላለች ማለት እመቤታችን ድንግል ማርያም እሺ በአዳም ምክንያት ትውልድ ሁሉ ሲጠወልግ በኃጢአት ምክንያት ሲጠወልግ ባሕርዩ ሲረክስበት ባሕርየ ሥጋው ባሕርየ ነፍሱ ሲጎሰቁልበት ሲረክስ ርኩስ ሲሆን ሲደርቅ ሲጠወልግ እመቤታችን ማርያም ግን
በንጽህና በቅድስና ለምልማ ነበር የተገኘችው። ስለዚህ ምን አለ? በውሃ አጠገብ የበቀለች ተክል ወይም እጽ ይላታል። አባ ጽጌ ድንግልም በዚህ ምስጢር ተባብሮበታል። ትመስል ዕፀ ዘባቲ ሀበ ሙሐዘማይ ሱራሬ በበጊዜ አንተ ተወፍሬ ይላታል። ይሄም ሊቀየር እመቤታችን ዕፅን ትመስላለች ነው የሚላት። በውሃ አጠገብ የበቀለች ዕፅን ትመስላለች በየጊዜው ፍሬን የምትሰጥ ይላታል። ስለዚህ እመቤታችን መጠውለግ ያላገኛት ማለት መርገም ያላገኛት ኃጢአት ያላገኛት ያቺ ውሃ ላይ ስለምትኖር እንደማትደርቅ እመቤታችን ደግሞ ነው። እመቤታችን በንጽህና በቅድስና በድንግልና መሰረት ላይ የበቀለች በጽድቅ ምድር ላይ የበቀለች ስለሆነ መጠውለግ መድረቅ ያላገኛት ናት ይላታል። ስለዚህ ደግሞ ከዚች ዕፅ የሚገኘው አበባ ከዚች ዕፅ የሚገኘው ፍሬ ደግሞ ኢየሱስ ክርስቶስ ነው። አበባው ፍሬውም ማለት ነው። የሚገርማችሁ በአበባ ይመሰላል ክርስቶስ፣ በፍሬም ይመሰላል ክርስቶስ ማለት ነው። በአበባ ስትመሰል እመቤታችን በፍሬ ልጇ ይመሰላል። ምክንያቱም አበባ ፍሬን ይሰጣል ማለት ነው። ስለ እመቤታችን ደግሞ ክርስቶስን ሰጥታናለች ማለት ነው። የማኅፀንሽ ፍሬም የተባረከ ነው የተባለው ክርስቶስን አፍርታለናለች። ስለዚህ እመቤታችን አበባ ስትሆን ፍሬን ክርስቶስን ትሰጣለች ነው። ዛፍ ስትሆን ደግሞ አበባን ራሱ ክርስቶስን ትሰጣለች ማለት ነው። ስለዚህ የእኛ ቤተክርስቲያን አሁን እንዴት ናት ከተባለ አሁን የእኛ ቤተክርስቲያን ይኸውላችሁ በአበባ በፍሬ በአትክልት በአዝሪት በደመና በመባረክ በነጓድጓድ በእያንዳንዱ ስነ ፍጥረት ነገረ ክርስቶስ የሚመሰጠርባት የሚነገርባት አያችሁ ቅዳሴ መላእክት የሚገለጥባት ክርስቶስ የሚሰበክባት ናት ማለት ነው። ይህ ለምንድን ነው ሊቃውንት ይህን ያደረጉት? አያችሁ ገበሬው ዘሩን ሲዘራ ክርስቶስን እንዲሰብከው ነው። አያችሁ ገበሬንም ሰባኪ አድርገዋለች የኛ ቤተክርስቲያን። አያችሁ ገበሬውንም ሰባኪ አድርገዋለች። ሲያርስ በእርፉም ሐራሲ በእርፈ መስቀል ትለዋለች እኮ አባዬ ተክለ ሃይማኖትንም ማለት ነው። በእርፍ ይዞ ወደ ኋላ የሚያርስ የለም። በእርፍ በማረሻው በቀንበሩ ሕጉን እየመሰለች ሕጉን በዚህ እየመሰለች በእያንዳንዱ በምድር ላይ በሚገለጠው ሁሉ ክርስቶስ እንዲሰበክ አድርገዋለች ማለት ነው። ስለዚህ በዚህ ወር ደግሞ እንግዲህ ማኅሌቱ በምድር ላይ በሚገኙ ጽጌያት ክርስቶስን ይሰበክበታል፣ ድንግል ማርያም ትሰበክበታለች። ስለዚህ እያንዳንዱ የቤተ ክርስቲያኑ አገልግሎት ነገረ ማርያም ነገረ ክርስቶስ ይሆናል። ይህንን ደግሞ ከወቅቱ ጋር እያገናኘች ትገልጥበታለች፣ ታዜማለች፣ ትቀድሳለች ማለት ነው። ይሄ ከሌሎቹ ለየት ያደርጋታል ማለት ነው። የኛ ቤተክርስቲያን ከሌሎቹ የኛ ቤተክርስቲያን አያችሁ አሁን ዛሬ እንግዲህ በጽጌ ወራት ምስባኩ ስለ ትንሣኤ ስለ ልደት ስለዚህ ድብልቅልቅ ያለ ስብከት የላትም። ሁልጊዜ ትንሣኤውን እኮ ታስበዋለች፣ ሁልጊዜ ልደቱን እኮ ታስበዋለች። ግን ምን መሰላችሁ እያንዳንዱ ማኅሌቱ ነገረ ክርስቶስ የሚለየው አይደለም። እያንዳንዱ ቅዳሴውም እንደዚሁ ሁሉም አገልጋይ ከወቅቱ ጋራ የወቅቱን ጌታ ያመሰግናል ማለት ነው። ስለዚህ ክርስቲያኖች በዚህ በጽጌ ወራት ክርስቶስን በተራራዎችና በኮረብታዎች በምድር ላይ በበቀሉ ጽጌያት በአበቡ አበባዎች ባፈሩ ፍሬዎች እየመሰልን ክርስቶስን የምንሰብክበት ስለሆነ ቤተክርስቲያናችን ይሄ ልዩ ያደርጋታል። ወደ ቤተክርስቲያን እየመጣን ይሄን እንድንሰማ ለማለት ነው።